የመግባት ሀሳብ አለህ ነው ፈልጋለህ? 50 ሺህ መግባት ማለት 50 ሺህ እንደማንገባ ነው እያሰብክ ያለው? ቤተሰብ ሼር አድርጉላቸው። እናስደንግጠው። ይሄ ልጅ በጣም ገቡት ፋሚሊዎች እስኪመጡ ነው። ዝም ብላችሁ ደብል ታብ እያደረጋችሁ ፋሚሊ ሼር አድርጉላቸው። ይመጣሉ። ዋጋቸውን ሰተን እንልክላችኋለን። ኧረ እባክህ ሀይሚ እኮ በጣም ነበር የምትፈረኝ። ከአስማጌ ሊማት ጮቱን አልነበር የምትለው። ዛሬ እኔ አንተን ልፈራ ደብል ታብ ጋይስ አንጥሎኝ አያችኋል። እንደዚህ ታብታባሉ። አረ ወገን ደብል ታብ እያደረጋችሁ ደብል ታብ ዘስክሪን። አረ ቤተሰቦች እንዴ ልጅ ያባት ደብል ታብ ዘስክሪን። አረ አቅማችን እናሳያቸው። ተዉ ደብል ታብ ታብ ዘስክሪን። እስኪ አንድ ላይ ቲም ወርክ እናድርግ። ቁጫችሁ እስኪ አይረፍ። ዝም ብላችሁ ደብል ታብ ካላችሁ ደብል ታብ ብላችሁ ኧረ አንደብደብ። ኧረ በደብል ታብ አንሻራ ብላችሁ አብራዘሬ። ኧረ በደብል ታብ ሻምስ። ኧረ ተዉ ወገን። ኧረ እንተዛዘብ። እግዚአብሔርን ማንም ተጠቀሙት ጋይስ። ቅድም በደብል ታብ 4000 ገቡ። ዝም አልኩ። ይቀብራራይ ሁላችሁንም አመሰግናለሁ። ኧረ ተው ደብሉን ተጠቀሙ። አመሰግናለሁ። ቤስት ኦፍ 3 ነው። እሺ ታብታብ እያደረጋችሁ ታብታብ። እኔ ያለሁልሽ። አይዞህ ለደብል ታብ ነው አዱ ደብል ታብ። እስኪ አንድ ላይ ኧረ ደብል ታብ። ኧረ ተው ተው። እዛ ሽቶ ምናምን ልቅምቃም ነገር ነው የሚሰጧቸው። ኧረ ተው ወገን ታት ቤተሰቦቼን አታውቃቸውም ማለት ነው አንተ? የምር እንደዚህ ጋር ለነገሩ እኔ ሀይሚ ቀጥቼ ስለማላውቅ ነው እንደዚህ የምትይኝ። ችግር የለውም ማሳይሻ። እኔ ደግሞ አንተ ከቀጣኸኝ እኔ ደግሞ አስይዛለሁ። የምር በምንም አትቀጣኝ። ዩቲዩብ ነው እንዲህ ላይፍ የገባሁት። ምን ሆናችሁ ነው እናንተ? ምን ማለት ነው? ዲደብል ታብ ነው ያደረጉት ነው። 4 ሰው አንዳንድ አበባ 4 ሰው እናቴ ትሙት 4 ሰው እኔ እኮ ይገረመኛል እዚህ ልጅ የሆነ እንትን ማለት ነው እና ጉራው ገና በ64 እንትን ጉራው አይገርም። የምር ፋሚሊ በጣም ነው የሚገርመው። ኧረ በማርያም እያለ እየለመነ ደግሞ ጉራው ልብ አሁን እንደው ባይሞት ቡቡንና ሀይሚን አሸንፋለሁ ብሎ ማሰቡ ራሱ ህይወት በጣም እግዚአብሔር ይመስገን። አይ ቡቡ እንዴት ወደዛ አይታይም አላለም። ሁለተኛ እንዳትመጣ እዚህ ላይ ብለህ ሁለተኛ ማለት ነው። ሁለተኛ እንዳትመጣ ትሪፕል ነው። 50 ሺህ ግባ። ለአንድ ወር ላይቭ ላልገባ እንትን ይላል። ሻወር ትወስዳለህ። ቅድሚያ ይሄ ቆሸሸ ሰውነትን ትታጠባለህ። እኔ ነበርኩ ያሳጠብኩ ቀጥታ ማሊያውን ግን ታወልቃለህ። ባርሳ ሪስፔክት ትሪፕል ነው። ኔጌቭ ትሪፕል ነው። ይቻላል። ትቀብራሯ ምን ሆናችሁ ንገሩኝ። ፋሚሊያንስ ወይስ የመጀመሪያ ጌም እንለፋቸው ነው? ቶሎ በሉ ቶሎ በሉ ንገሩኝ። ቶሎ በሉ። እንደዚህ ቀልድ አልወድም። ምን ያፍጥኑት። 3000 ላይ ትቆያላችሁ። ቡካ ይኸው ሰዓሊ ተምረት ፋሚሊዎቼ ከመጡ 3000 ናል ዲውዬ ይላል። ሂዱባታል ደግሞ ማለት ነው። አንዴ ደስ ይላል እያወራ ያለው ታደለ በጣም ትሪፕሉን ግን አሁን ቀጣይ ሲመጣ የመጀመሪያው ነው። አይ አይደለም ሲመጣ 50 ሺህ ነገራቸው ረስተውት ከሆነ 30 ሺህ ግባሽ ይላል። 30 ሺህ ግባሽ 30 ሺህ ላይ ይሄን ሁሉ ቀን ቆይቶ ሰው መጥቶ ጊፍት አይሰጠው። ይሄን ሁሉ ቀን ቆይቶ ኧረ በስመ አብ እኔ እኮ ግርም ይለኛል። በራሱ እንትን ይጎረራል። ወራዳ ዝም አይልም። ሼር አድርጉላቸው። ራሴ ሼር ላደርግ ነው ለማለት ወደ እኔ ነው። አሁን ትቀጣለህ እኮ የመላጣ ልጅ ችግር የለውም። ቀላል ቅጣት ቀላል ምን አገባ። የፈለጉትን አንሳለሁ። መርጣ ትቀጣለህ። በደምብ ታባሉ እንዲመጣ ቦነስ እንዲመጣ ከአሁኑ ነው አለክ ልብስን። ኧረ በኋላ ተው በእናትህ በኋላ ታብዳለህ ቀስ እያልክ እግዚአብሔርን። ቆይ እኔ ጋር እነሱ የብሩክ ባክ ወደዛ እኔ ይኸውልህ እዛ ጋር ላስደንስሽ። ታፍራለሽ እና እኔ ለምን ወጥቼ አበባ አልሞላላችሁ?
ሙድ ይዛል ዝም በይ እሱን። እኛ ጌም ውስጥ ወይ 19 ሰከንድ አየር ያዘባችሁ ሰ የምር እንዳንስላችሁ ነበር። እሱን ዝም ሳሊ ተብረት እንዲደንሱ ከሆነ እዚህ ጋር ቁጭ አድርገው በጣም የተናናቅ ነው ማለት ነው። በጣም የተናናቅ ነው። ደስ ሲሉ ማረኝ ነው። ጥላት እንዳትወጣ በንዴ አትመኝም አትለምጂም ሌላ ገላ። ቀጥቅጡት ፋሚሊ ቀጥቅጡት። እኔ አሁን የለሁበትም ለእናንተ ሰጥቼዋለሁ። ልጨፍር ነው። አትሄጂም ከኔ አይ ስታሳዝን ብቻ ቁጭ ብለህ እነሱ እንደዚህ ሲሆኑ አሳዝን ፋሚሊ ወይኔ ራሱ ተናደደ። ይዘጋጅ እንጂ ምስጋና ዛሬ